ከችግሬ እንዴት መውጣት እችላለሁ? ዛሬ ትጀምራለህ። በምትፈልገው ነገር ላይ ብቻ አተኩር። ይህ ምክር ለሁላችንም ነው። ያዳምጡ። ቤቱ ፎሎ እና ላይክ በማድረግ አትርሱት። 1. በአእምሮህ ውስጥ የምትፈልገውን ውጤት አስብ። 2. ተግባራዊ የምትፈልገውን ውጤት ከሚያውቁ ሰዎች ጋር ሁን። ወደ ውጤትህ የሚመራህን ሚዲያ ብቻ ተከተል። የምትፈልገውን ውጤት እንዴት ማግኘት እንደምትችል የሚያሳዩህን መጽሐፍት አንብብ። በየቀኑ በነፃም ቢሆን በልብህ ፍቅር ወደምትፈልገው ነገር የሚመራህን ሥራ አድርግ። የልብህን ችግሮች ለመሸከም ፈቃደኛ አትሁን። 3. በቃላትህ ሁልጊዜ ስለ ፍላጎቶችህ ተናገር። ምን መሆን እንደምትፈልግ ተናገር፣ ምን እየሆነ እንዳለ አይደለም። እነዚህን ነገሮች በየቀኑ አድርግ። ማታ ላይ ውልህን ዝጋና ለነገ ምን መስተካከል እንዳለበት አስብ። ማታ ላይ ከመተኛትህ በፊት ለ20 ደቂቃዎች በአልጋ ላይ ተኛና እንደ ፊልም ዝርዝር ሕይወትን አስብ። ጠዋት እንደነቃ ይህንን አድርግ። ይህንን በራስህ ፈቃድ ስታደርግ፣ ህሊናህ በራስ ሰር ወደ አዎንታዊ ውጤት ይመራሃል። ከዚያም ልብህን በፈቃደኝነት ወደ ፍላጎትህ ሐሳብ ምራው። ይህ ማለት ህሊናን ማሰልጠን ማለት ነው። ይህንን ደጋግመህ ስታደርግ፣ ብዙ ሰዎችን በሚዲያ በማስተማር ተአምራዊ ውጤቶችን ታገኛለህ። ሰው በምድር ላይ ያለው የአስተሳሰቡ ውጤት ነው። አንድ ቀን የስኬት ታሪክህን ለህዝብ ስታቀርብ አያለሁኝ።